አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናቸው ውድ ቤተሰቦቼ? ሰላም ናቸው? አልሐምዱሊላህ ደህና ነኝ። ኬፍ አልኩም? አልሐምዱሊላህ። ዛሬ ማሳያችሁ ኬክ አሰራር ነው ማለት ነው። እስኪ በሁለት ቢያጥ ዛሬ ኬክ ሰርቼ ወይም ሁለት እንቁላል ኬክ ሰርቼ ያሳያችኋለሁ። አብረንም ስራ ኬክ ሆነላችኋለሁ። ዳይ አሁን ወደ ስራ የምንሰራው በሁለት እንቁላል ኬክ እንዴት አድርገን እንደምንሰራ ነው ማሳያችሁ። ያላ ቢና እንቁላሎቹ ዘቸው አብሬ ስኳር ነው የምመታው። አብሬ ስኳር እመታለሁ። ታያችኋላ። የግማሽ ኮብ ስኳር አድርጌያለሁ። ካላችሁ አሪፍ ከዛም ያላችሁን ማለት ነው። እኔ ሀሊብ ሳንቲም ካላችሁ ሀሊብ ምራይን መጠቀም ትችላላችሁ። እኔ ግን የምጠቀመው ሀሊብ ነዶ ነው ማለት ነው። እንደዚህ አይነት መክታ ይችላል። እንደዚህ በፍጭ ከዛ የምንጠቀመው ሳይችሉ ዘይት ተጠቀማለሁ። ዘይት የምጠቀመው ቅድም ያመጣሁት ኮብ አለ። ቅድም ኮብ ይሄ ኮብ የእንትን ኮብ ነው፣ ስኳር ያደረኩበት ኮብ ታያችኋል። ልክ እንደዚህ እጠቀማለሁ ማለት ነው። ስኳር ባረኩት ኮብ እንደዚህ ይህን ያክል ዘይት እጠቀማለሁ። እናንተ እንደ ዱቄታችሁ መጠን መጠቀም ትችላላችሁ። እኔ ብዙ ትልቅ ኬክ አይደለም የምሰራው፣ አነስ ያለች ኬክ ነው የምሰራው ማለት ነው። ከዛም በኋላ እንደዚህ ተዋለሁ። በዚህ ፊት በካህረባ ስለመጣሁት ደግሞ እንትንቱ ትንሽ ስለሆነች እኔ ታያችኋለሁ እንደዚህ እንደሆነ እንደዚህ ከመጣሁት በኋላ
ትንሽ እጠቀማለሁ ማለት ነው። ሳላበዛ በትንሿ ነው የምጠቀመው። ኪንድ ባውደር ታያቻላ። ኪንድ ባውደር እጠቀማለሁ። በስኳር ሚላጋ በትንሿ ሳትሆን በመካከለኛቱ አንድ ሁለት ያለ ነው የማረገው። ኪንድ ባውደር ግን ግማሽ ግማሽ አድርጌ ሁለት ጊዜ ነው ያደረኩት ማለት ነው። እናንተ አንድ ማድረግ ትችላላችሁ። ከዛም በኋላ እንደዚህ መተዋለሁ። ለምን መሰላችሁ? ኪንድ ባውደር ካረጋችሁ በኋላ ብትመቱት አሪፍ ነው። ከዛኝ ቫኒላ እጠቀማለሁ። ታያችኋለች የሚላጋ ትንሽ ለሽታ ቫኒላ በነገራችን ላይ ለሽታ ብቻ ነው የምጠቀመው ማለት ነው። ከዛ እንደዚህ ኬክ ላይ ጨው አይደረግም ወይ? የብዙ ጥያቄ ነው። ኬክ ላይ ትንሽ ጨው ማድረግ አለባቸው። ምክንያቱም ትንሽ ጨው ከሌለ ጣዕም የለውም። ምንም ይኩን ትንሽ ጨው ከሌለው ኬክ ጣዕም የለውም። ስለዚህ ትንሽ ጨው አደርጋለሁ። ትንሿ ትንሽዬ እኔ ኑቅጣ እንደዚህ ትንሽ ኬክ ጨው እጠቀማለሁ። ከዛም በኋላ እንደዚህ አሁን እንግዲህ ምንድን ነው መሰላችሁ? ሀሊቡ እንደዚህ ታርገዋለሁ። ከዛም እንደዚህ ሀሊቡ ተጠቀም ሀሊብ ከተጠቀምኩኝ በኋላ ትንሽ እንደዚህ አዋሂደውና ዱቄት ነው የምጠቀመው መጨረሻ ላይ ማለት ነው። እንደ የቀረችት ነው ዘቻላ ዱቄት ነው የቀረ። ዱቄቱን እነፋዋለሁኝ። እናንተ ዱቄቱን እዚሁ ነው የምነፋው ማለት ነው። እዚሁ ላይ እንደታርጌ በትንሿ የተጠቀምኩት በዚች አንድ ነው ማለት ነው። አንድ ካሳ ማለት ነው ዱቄት የተጠቀምኩት። እናንተ እንደ ቤተሰባችሁ እንደምትሰሩት ቀደር መጠቀም ትችላላችሁ። እኔ ግን የተጠቀምኩት አንድ ኮብ ነው። አንድ ኮብ ዱቄት የተጠቀምኩት እና በእንደዚህ መልኩ ጨርሻለሁ። ከዛ የምጠቀመው ነገር ዝግ እጠቀማለሁ ማለት ነው። ለመልክ ያክል ነው። ቀስ ሳታበዙ ተጠቀሙ።
አተር ይሄ ነው። ከዛም በኋላ ዱቄቴን ቀስ ብዬ አዋህደዋለሁ ማለት ነው። ቀስ ብላችሁ እርጋታ በጣም ሳትመቱት ቀስ ብላችሁ አዋህዳችሁ ገልበጥ ታረጉታላችሁ ማለት ነው። ከዛ በራሱ ጊዜ ይዋሃዳል። ከአረባ ዱቄት ከተጠቀማችሁ በኋላ ከአረባ ባትጠቀሙ በጣም አሪፍ ነው። ምክንያቱም ምርግ ነው የሚያደርገው በጣም ሲታሽ ማለት ነው። እና ከአረባ ተጠቀሙ ብዬ አልመክራችሁም። እንደዚህ ሌላም ነገር በሚላ ጋር ቢሆን ዱቄቱን ማዋሃር ነው። ገልበጥ አድርጋችሁ ማለት ነው እንዲያገቡላችሁ እና ይህ ይመስላል ማለት ነው። ታያችኋላ በዚህ መልኩ ወፈር ያለ ሆኗል። እንደዚህ ወፈር ያለ ሆኗል። ትንሽ ባርጌ ለረቅ አረገዋለሁ። እናንተ ውሃው ደግሞ ነጣ ያለባችሁ የሀሊቡ ካሳ ነው። ሀሊብ የተጠቀሙበት ካሳ ነው። ምን አይነት ውሃ ነው እንዳትሉ ደግሞ እና እንደዚህ ካረኩኝ በኋላ አሁን እንግዲህ ሰኒያዬን አምጣለሁ። ሰኒያዬን አምጥቼ ከዛም ፎረኔን 150 ዲግሪ ላይ አደረገውና ለ30 ደቂቃ ከታች ብቻ ነው የምሸክለው። ከላይም ከታችን መሸከል ትችላላችሁ። እኔ ግን ከታች ነው መጀመሪያ የምሸክለው ማለት ነው። ያው እንግዲህ እናንተ እንድተመቻችሁ አድርጎ ለማፍጠን ተፈለጋችሁ ከታችን ከላይም መሸከል ትችላላችሁ። እኔ ደግሞ ይህን ደርጉት ነው እንግዲህ ያለኝ ነገር ያው በዚህ መልኩ ያኔ ለቀቅ ብታደርጉት ሌጡን ጮሮ ነው ይከፍታል። እና የኬክ በዛ ቆርጫለሁ እንግዲህ ቀረስን እያለ ማለት ነው። እሺ ጋይስ ትንሽ ዘይት አድርጌ ሰኒያዬን እቀባለሁ እንዳይዝባችሁ። እናንተም እንደዚህ አይነት መልኩ መጠቀም ትችላላችሁ ማለት ነው። እንደዚህ እስከ ሰኒያው ጥግ ሁላ ሳይቀር እስከታች እስከ ላይ ማለት ነው። እንትኑ ኬኩ ሲነፋ እንትን ይላል ወደ ላይ እንትን ስለሚል ማለት ነው። ከዛ እንደዚህ ሁሉም ዳርስ ዘይቱን ያላችሁን ነገር መጠቀም ትችላላችሁ። አሁን እንግዲህ ወደ ኬካችን ሰኒያችን እናደርገው ናችኋለሁ። ከዛም እኔ የምጠቀመው ሰኒያ እንትን ስለሆነ እጅን ካሳ መሀል ላይ እጠቀማለሁ ማለት ነው። ምክንያቱም መሀሉ ክፍት እንዲሆን ስለምፈልግ ከዛም በኋላ ቀስ ብዬ እንደዚህ ታይቻለሁ። እንደዚህ ካረኩትኝ በኋላ እናንተ ከፈለጋችሁ ማለት ትችላላችሁ። ባለበለዚያ ማለት ትችላላችሁ።
የምትጠቀሙት ማለት ነው። እሱ ምን መሰላችሁ? ስቶቭ ነው። ይታያችኋል። ይሄ እንትን ነው ለሀረካት ቀድር ነው። እናንተ መጠቀምም አለመጠቀምም ትችላላችሁ። እኔ ግን ደስ ስለሚለኝ ነው እና ይህ እዚህ ሆኗል። አሁን ፎረናችን በዚህ አይነት መልኩ ግሏል ማለት ነው። ከዛም ስኒያችንን እናስገባለን ወደ ፎረናችን። ጋይ ከ30 ደቂቃ በኋላ እንገናኛለን። ሰላም ሁኑልኝ። እስከዛው ድረስ አይ ጋይስ ኬካችን እንደዚህ በስሏል ወጥቷል ማለት ነው። እንደውም አሯል ማለት ትችላላችሁ ወላሂ። እና ያው በዚህ መልኩ በስሏል። እስኪ ሳህን ላይ እናድርገው። ጉዳውጣው ማለት ነው። በመጀመሪያ ይሄ ኮብ መውጣት አለበት። ኮቡን መጀመሪያ እዚህ ስታረጉ ዘይት ማስነካት አለባችሁ፣ በኋላ እንዳያስቸግራችሁ ማለት ነው። እንደዚህ ስታወጡ ዘይት ካልነካ ችግር ነው ስላችሁ ነው። አሁን የኔ ራሱ ይዟል ትንሽ ኬክ። እስኪ ወደ እንትኑ ኬኩን ገልብጠው ወደ ሰሃን ላይ እንዴት አድርገን ነው የምንገለብጠው? ሀይ ይታያቸዋል። ትንሽ እንዲያው አረር ማለት ብሏል። ዞሮ ማሻላ ነው ያኔ ይቻላ ወደ ገነ ነው እንትኑ ሆነብኝ ማለት ነው። አይሙሂም አሁን እዚህ ላይ እንትን ያላችሁ ክሬም ያላችሁ ከላይ ክሬም መጠቀም ትችላላችሁ። እኔ ሴትዬ ስኳር ስላለባት ሌላ ክሬም ቸኮላታ ምናምን ነገር አልጠቀምም። አሁን ወደ ገደለው ስንገባ እስኪ ውስጡን እንየው እንዴት እንደበሰለና እንዴት እንደከፈተ ውስጡን እንየው ማለት ነው። እኔ ቆይቼ ነው ትቼው ፎረን ውስጥ ትቼው ሄድኩኝ ማለት ነው። ሴትዮ የተፈታኝ ስለዛ ነው ይሄ ዳርዳሩ ጥቁር የሆነብኝ እና ይህንን ይመስላል። ኦማይ ጉድነስ ወላሂ አሪፍ ነው። ታያችኋል። ሹ ውስጡ ክፍት ያለ ኬክ ነው የሆነው ልክ እንደ ዳቦ ማለት ነው። እናንተ ሞክሩት ሰርታችሁ ብላችኋለሁ ውዶችዬ። ይህንን ጥቁሩን ነገር እንደውም አሁን ያረረ ጀምሯል። እንደው አሯል በሉና አዩት። እንትን ማድረግ ትችላላችሁ። በክሬም ይሄንን ማጥፋት ትችላላችሁ ማለት ነው ዙሪያውን። አልሙሂም የዛሬው ቪዲዮ ይህን ይመስል ነበር። ሰላም ሁኑልኝ። ለቤቱ አዲስ ሆናችሁ ቤቱን ላይክ፣ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ። ሰላም አለይኩም።